السلام عليكم ورحمة الله وبركاته وموتينا نتوج الله تعالى سبحانه وتعالى زاري سورة محمد عليه الصلاة والسلام إنا يعلم بزي سورة وسط مالنا ومجمع الدرجة ترتيبها وإطراء مالنا 47ኛ سورة وإنهم 47ኛ ምዕራፍ آياتها 38 إن الله سبحانه وتعالى የነብዩ ሙሐመድን ሱራ ሲጀምር ማለት ነው ቢስሚላሂ ራህማኒ ራሂም الذين كفروا وصدوا عن سبيل الله وضل أعمالهم والذين آمنوا وعملوا الصالحات وآمنوا بما نزل على محمد كفر عنهم سيئاتهم وأصلح بالهم ብሎ አላህ ሱብሓነሁ ወተዓላ ሱረቱ ሙሐመድን ይጀምራል። ስለዚህ ወንድሞችና እህቶች ዛሬ ሙሐመድ የሚል አለይሂ ሰላቱ ወሰላም የእሳቸውን የተከበረ ስም ማለት ነው እናያለን እና በሁለተኛ ደረጃ አላህ ሱብሓነሁ ወተዓላ ለደጋግ የሆኑ ባሮች በሱረቱ ሙሐመድ ውስጥ ማለት ነው እንደ ጠቅላላ ቁርአን በሰፊ የጀነትን ዓለም ያዘጋጀው በዚህ ሱራ ነው። ስለዚህ ዛሬ ማለት ነው የነብያችን ስም ፊደል አንድ ባንድ እናያለን። የነብያችን ስም ፊደል 4 ፊደል ነው። ሚም ሀ ሚም ዳል 4 ፊደል። አላህ ሱብሓነሁ ወተዓላ በዚህ ሱራ ውስጥ ምን ያህል ሚም፣ ምን ያህል ሀ፣ ምን ያህል ሚም፣ ምን ያህል ዳል እንደተጠቀመ ማለት ነው እና በመጀመሪያ ደረጃ 223 ሚም 2 ሚም አለ። በሁለተኛ ደረጃ 23 ሚም 23 ሀ ይቅርታ። ሶስተኛ ደግሞ አሁንም 223 ሚምና 35 ዳል አላህ ሱብሓነሁ ወተዓላ በዚህ ሱራ ውስጥ ተጠቀመ። ይህንን ቁጥር ደምረን እናያለን። በአጭር መንገድ ይሄ ቁጥር ሲደመር እናንተም ደምራችሁ ማየት ትችላላችሁ። 504 ቁጥር ይሰጣል። ይህ 504 ቁጥር ማለት ገማችኋል 63 ሲባዛ በ8 ይሆናል። እንደሚታወቀው 63 ቁጥር ማለት የነብያችን ዕድሜ አለይሂ ሰላቱ ወሰላም ሲሆን 8 ቁጥር ማለት 8ቱ የጀነት በር መሆኑን ያሳየናል። አላህ ሱብሓነሁ ወተዓላ በዚህ በነቢ ሙሐመድ ሱራ ውስጥ 63 ዕድሜ ያላቸው ነቢይ ያመነ ሰው 8ቱን የጀነት በር አላህ እንደሚያወርሰው መልእክት ያስተላልፍልናል። በጣም ድንቅ የሆኑ ቁጥር ናቸው። ወልሐምዱሊላሂ ረቢል ዓለሚን